አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ቻናል ቤተሰቦች ሰላም፣ እንዴት ናችሁ? በያላችሁበት ሰላማችሁ ብዝት ይበልልኝ። ከኔ ጋር አልሐምዱሊላህ ደህና ነኝ። እንደምን አላችሁ? ስራ እንዴት ነው ውዶች? እስኪ ቪዲዮን አንቀሳቅሱልኝ ፕሌስ፣ ሼር አድርጉልኝ ማለት ነው። ከቻላችሁ ደግሞ በዩቲዩብ በቲክቶክ እየቆረጣችሁ ለቀቁልኝ። ቲክቶክ ቻናሌ ከዚህ በፊት ወደ 2000 ምናምን ተከታይ ነበረው። እንግዲህ ተቃጥሎብኛል ማለት ነው። ሌላ ከፍቻለሁ። ኢንሻአላህ እኔም እዛ ሼር አደርገዋለሁ፣ ግን እየቆራረጣችሁ ብትለቁልኝ ደስ ይለኛል ማለት ነው። እና ውዶቼ ቻናሌ በጣም ቀዝቅዟል። ወላሂ ከመጣሁ በኋላ ወደ ሀገር ከገባሁ በኋላ ወደ 2 ወር አካባቢ አልሰራውበትም ነበር ማለት ነው። እና አሁን በጣም ደከም ብሏል ማለት ነው። እና አንቀሳቅሱልኝ ከቻላችሁ። እንግዲህ ካልቻላችሁ ምንም ማድረግ አይቻልም ማለት ነው። ግን የቻላችሁ ተባበሩኝ። ቻናል ያላችሁ፣ የቲክቶክ ቻናል ያላችሁ በዛ ቆራርጣችሁ ብትለቁልኝ ለውጥ ያመጣል ብዬ አስባለሁኝ ማለት ነው። እና ድምፄ ትንሽ ተዘጋግቷል። ያው ታውቃላችሁ ጠዋት ነው አሁን። እስኪ ኢንሻአላህ ዛሬ የቀን ብሎጌ በትንሹ ቀንጨብ አድርጌ ያሳያችኋለሁ ማለት ነው። ቪዲዮን ስትጀምሩት በላይክ ጀምሩት፣ ሼር እያደረጋችሁ አበረታቱኝ። በያላችሁበት ያላ ሰላም፣ እዝነት፣ ርህራሄ በረከቱ አይለያችሁ ላለሁኝ። በሌላ ቪዲዮ ቀጣይ እስከምንገናኝ ድረስ ወሰላሙ አለይኩም ወራህመቱላሂ ወበረካቱ። እና በዚሁ አጋጣሚ ወዶቼ ልንገራችሁ ቡታጅራ ከተማ ውስጥ ያው ከተማም ሊሆን ይችላል፣ ወጣ ብሎም ሊሆን ይችላል፣ ቦታ የገዛችሁ ሰዎች በአሁኑ ሰዓት ሽንሸና ስላለ መንገድ ሽንሸና አለ ማለት ነው። ምናልባት ያኔ ቤት እዚህ ገዝታችሁ ቤተሰቦቻችሁ ገጠር የሆኑ ቶሎ ቶሎ መጥተው የማያዩት ከሆነ ደውላችሁ ቼክ አድርጉ ማለት ነው። ብዙ ቤቶች መንገድ እየደረሰባቸው ይገኛል በአሁኑ ሰዓት። መንገድ ስላችሁ ያው የእግር መንገድ የባጃጅ ምናምን እንደዚህ ውስጥ ለውስጥ መንገድ የሌለው ቦታ እየሰሩ ነው ማለት ነው። እና ሰው የሌለው ያው አንዴ ሁለቴ ማስጠንቀቂያ ይሰጡና ሰው የሌለው እየነቀሉ ስለሚጥሉ፣ ለምሳሌ ዛሬ ቆርቆሮ አንድ ቆርቆሮ ቢነሳ ስንት እንደሆነ ታውቁታላችሁ ማለት ነው። እና በዚሁ አጋጣሚ ላስታውሳችሁ ወዳለውኝ እየደወላችሁ ቤተሰቦቻችሁን እንዲያዩት ቼክ እንዲያረጉት ንገሯቸው ማለት ነው። እናውቃለን ሁላችንም የአረብ ሀገር ድካም ደማችንን ተፍተን የሰራነው ነው። እና እንትን ከማለቱ በፊት ያው ቼክ አድርጉ ለማለት ፈልጌ ነው ማለት ነው። ምክንያቱም አሁን ትላንትና ወደ ሆነ መንገድ ሄጄ ማለት ነው ላይ አጥር እንዲህ በቀጥለው ጥለው ነው የለቀቁት። ብቻ ያው ያሳዝናል። ሌባ ደግሞ አብዷል ታውቃላችሁ። ኢትዮጵያ መቼም የኢትዮጵያ ኑሮ የማያውቃለ ብዬ አላስብም። ነገራችኋለሁ። ዛሬ አይደለም ጤነኛ ያልተበላሸ ቆርቆሮ ይቅርና የትኛውም እንትን ነው የሚያነሱት። ብቻ አላህ እንግዲህ በሐላል ከሚጠቃቀሙት ያድርገን። ከባድ ነው የሀገራችን አንዳንድ ነገሮች ሲታሰብ በጣም ነው የሚያናድደው ማለት ነው። እና ውዶችዬ በኋላ ከማልቀስ በኋላ ከመጸጸት ቼክ አድርጉ ለማለት ፈልጌ ነው። እና ቪዲዮችን ፕሊዝ ሼር አድርጉት፣ ሼር አድርጉልኝ፣ በላይክ ጀምሩት፣ አበረታቱኝ እላችኋለሁ። መልካም ጊዜ። ጉዞ ወደ ቭሎጋችን። ዛሬ ባቄላ እንቀቅላለን፣ ቡና እናፈላለን፣ እንበላለን ማለት ነው።